የመስቀል በዓል በተለይ በኦርቶዶክስ ክርስትና ሃይማኖት ተከታዮች ዘንድ በታላቅ ድምቀት ከሚከበሩ በዓላት አንዱ ነው። ከእንቁጣጣሽ አውደ ዓመት በቅርብ ርቀት ላይ በደመራ ብርሃን ተውቦ በአደይ አበባ ታጅቦ ከክረምት ግራጫማነት ወደ ጸደይ ህብረ ቀለማትና ወደ አዲስ ብርሃን ጸዳል በሚሸጋገር መሳጭ ወቅት ላይ የሚከበር ደስ የሚል በዓል ነው። መስቀል በተለይ የሃይማኖቱ ተከታይ በሆኑ የጉራጌ ተወላጆች ዘንድ ደግሞ ወደ አገር ቤት የሚገባበት የተነፋፈቀ ቤተሰብ ለዓይነ ሥጋ የሚበቃበት ዓመታዊ ግን ባህላዊ ግምገማ የሚደረግበት የወደፊት ራዕይ የሚሰነቅበት ምርቃትና ጸጋ የሚወርድበት የበረከት በዓል ነው። የሃይማኖቱ ተከታይ ባልሆኑ ወገኖቻችን ዘንድ ደግሞ እንደ አንድ ሰላማዊ የእረፍት ቀን ከበዓሉ አክባሪ ወገኖቻቸው ጋር በአንድነት የሚሳተፉበት በጋራ አገራችን ደስታና ፌሽታን እንደየአቅማችን በጋራ የምንሳተፍበት የምንቋደስበት ዕለት ነውና በፍቅር እናሳልፈዋለን። የኢትዮጵያ ሬዲዮና ቴሌቪዥን ድርጅት ከአምባሰል ሙዚቃና ፊልም አሳታሚ ጋር በመተባበር የሚያቀርብላችሁ የመስቀል በዓል ልዩ ዝግጅት አሁንም እንደቀጠለ ነው። አጠር ባለች ሁኔታ ስፖንሰሮቻችን እየተቀባበልን ነው የምንላት ረድኤት አሰፋ ሆቴልና ዳሽን ቢራ የክብር ስፖንሰሮች፣ ፍሌክሲ ሞዴስ የዘመናችን ተመራጭ ሞዴስና ሜዲኬት ኢትዮጵያ ሁለተኛ ደረጃ ስፖንሰሮች ይቀጥላል። ከነሱ ቀጥሎ ደግሞ አብሮት ነው ያለው ጋትስ አግሮ ኢንዱስትሪ። በተጨማሪም ቤተልሔም ፕላዛ ህንጻ በከተማችን አዲስ አበባ መገናኛ ላይ የሚታይ አውራ ህንጻ ነው። ቤተልሔም ፕላዛ ህንጻ እንደሁ ስፖንሰራችን ነው፣ ሁለተኛ ደረጃ ስፖንሰራችን ነው። መስቀል ያኔ ዝሙቸንም ሰላም ተቀበሪ ክብራትና ክብራን የአውደ ዓመት ፕሮግራም ተከታታዮቻችን ፕሮግራማችን አሁንም እንደቀጠለ ነው። ከጥቂት እንግዶች ጋር ደግሞ ትንሽዬ አጠር ያለች ቃለ ምልልስ ለማድረግ ቦታ ይዘን እንገኛለን። ከእሳቸው ጀምራለሁ። እሺ፣ ስሜ አበራ በቀለ ይባላል። ነዋሪነቴ ቡታጀራ ከተማ ውስጥ ነው። መስቀል ማለት በጉራጌ ብሔረሰብ ትልቅ ቦታ ያለውና የባህሉ ልጆች የተወላጁ ልጆች በተለያየ ክፍለ ሀገር የሚኖሩ ወደ ሀገራቸው ገብተው በአመት አንድ ጊዜ በከፍተኛ ሁኔታ የሚያከብሩት በዓል ነው። መስቀል ሲከበር በተለያየ ቦታ የሚመጡ ልጆች አካባቢያቸው ላይ ከብት በማረድ ያላቸው ለሌላቸው በማካፈል የሚጠቀሙበትና በዓሉን በሰፊ የሚያከብሩበት ዕለት ነው። መጀመሪያ መስቀል ስናከብር በባህላችን በ14 ይጀምራል። በ14 የደንጌ እሳት የሚባል ባህል አለ። ልጆች የመጀመሪያውን ቀን ዳመራ አቃጥለው ባህሉ የሚጀምሩበት ቀን ማለት ነው። መስቀል በባህላችን ከብት ታርዶ ከብት ያላቸው የሌላቸው ሰዎች አካፍለው ስጋ ተካፍለው መስቀል እርጎ አርግተው በባህላችን ደግሞ ጓደኛሞች እርጎ በሚባል ሚዜ በመባል የሚጠራ የባህል ስርዓት አለ። ይህ ባህል ስርዓት ሚዜያሞች የሆኑ ልጆች ወንድማማቾች ጓደኛሞች እርጎ ተረክቶላቸው ከአንዱ ቤት ወደ አንዱ ቤት እየተመላለሱ በባህላችን የአንዱ ቤት እናት ያረጋቸውን እርጎ ይበሉና ቀጥሎ ወደ ሌላው ቤት እየተሽከረከሩ መስቀሉን አንድ ወር ሙሉ የሚያከብሩት ባህል ይሆናል። አስቴር ሰይፉ ይባላልው የመጣሁት ከአዲስ አበባ ነው። እሺ፣ አስቴርን እጅግ በጣም ከልብ እያመሰገንን መስቀል በዓልን ባንቺ አገላለጽ እንዴት በአጭሩ ትገልጫለሽ? ከዛ በተረፈ ደግሞ ለየት ያለ ገጠመኝ ካለሽ ከመስቀል በዓል ጋር በተያያዘ ማለት ነው። እሺ፣ መስቀልን የምንገልጸው መስቀል በክርስትና እምነት ተከታዮች ዘንድ ትልቅ በዓል ነው። በተለይ ደግሞ በጉራጌ ብሔረሰብ ብዙዎቹ የደቡብ ብሔረሰብ ነው ደቡብ እንደሚታወቀውና ብዙዎቹ ያከብሩታል መስቀልን። በአካባቢያችን በጣም የሚታወቅና የሚወደድ በዓል ነው መስቀል። ገጠመኝ እንግዲህ በመስቀል ያለኝ በመሰረቱ እኔ ባለቤቴ እዚህ ተወላጅ ነው፣ ምራት ነኝ ማለት ነው እኔ ለጉራጌ እና
እንደተጋባን እኔ ደንገሳት መስራት አልችልም ነበር አላውቅም ነበርና ልክ የመስቀል የሴቶች መስቀል የሚከበርለት ያንን ማዘጋጀት ነበረብኝ አላወኩም አላዘጋጀውም ሌላ ምግብ ነበር ያዘጋጀውት በቃ ቤት ውስጥ ጥሩ ነገር አልነበረም የተፈጠረ ከዛ በጣም አኩርፎ ነበር ምን ሆንክ ስለው በጉራጌኛ እንደተረተረተልኝ የሮሹ ይትብሹ አለኝ ምን ማለት ነው በየስለው የለመዱት ያስለቅሳል አለኝ ምን ማለት ለምንድን ነው በየስለው እኔ እኮ እናቴ ቤት ደንገሳት ለብቻለሁ እንደዚህ ነው ብሎ ባሉ ነገረኝ ባመቱ እንዳለቅስብኛ ያንን አዘጋጀው ይሄን ያልኩት ማናስ ለምደሽ ታልሽኝ ቀጥታ ወደ ባለቤቴ እናት ወደ አማቴ ነው የሄድኩት ምን እንደሚደረግ እጄ ከዛ ተባርኩኝ ባመቱ ያው እንደነገርኩሽ አላለቀሰም አለፈ የገጠመኛለኝ ሰገር ነገስ ከህብረቱ ዲስትሪክት ከቡታጅራ ኤልሳቤት ፔፕሬን ካለም ገና ሆቴል ጻፈው ሰገይ ዘርጋው ከከተማ አስተዳደር ሲቪል ሰርቪስ አስተባባሪ የክትፎ ውድድሩ ሊጀመር ነው 3 ብያለሁ 3 2 1 ተጀምሯል ውድድሩ
እንደምታየው ከሆነ ቡታጅራ እየመራ ይገኛል። በእጁ ነው የሚበላው። በጣም ይገርማል። ግን እንጀራው አልተነካም የሳቸው። እሺ እንጀራው ይቀሮታል፣ ደረቁ እንጀራ። ቀድሞ ሁሉንም ምግብ ያጠናቀቀ በመቆም አሸናፊነቱን መግለጽ ይችላል። ከዚህ አልተጨረሰም። አይቻችኋል። አንድ ቁርጥ እንጀራ ይቀራቸውን አልጨረሱትም። አንድ ቁርጥ እንጀራ ይቀራቸዋል። አሸናፊ አይደሉም። ሁለቱም ስለዚህ አቶ ጸጋይ አሸናፊ ሆኗል። እንጀራው ራሱ አምናለች እሷ ነው። ሁለተኛ የወጣው ይመስለኛል። ሁለቱም ወንድና ሴቶች በእኩል ነጥብ ላይ የሚገኙ ይመስለኛል። አሸናፊው ግን ተለይቷል። አቶ ጸጋይ ናቸው ከዚሁ ከቡታጅራ ጽሕፈት ቤት መስተዳደር። ሽልማቱን የሚሸልሙልን የረድኤት አሰፋ ሆቴል አስተዳደር አቶ ታሪኩ ተመስገን ናቸው ሽልማቱን የሚሰጡልን። አሸናፊውም እንግዲህ ከዚሁ ከቡታጅራ ጽሕፈት ቤት መስተዳደር አቶ ጸጋይ ናቸው። ከቡታጅራ ለቡታጅራ ቡታጅራዎች አልተቻሉም። ሽመልስ ቡታጅራን ድረስ ማን ይችላል?
Sunday,